ከፈርድ ሰላት ውጪ ለሱና ሰላትስ ቆሞ መስገድ እንዴት ነው? ከአዛን በኋላ የሚሰገዱ አሉ። ሰላት ከመጠናቀቅ በኋላ የሚሰገዱ አሉ። ቀብልያ፣ ባዕድያ፣ ሌሎች የመሳሰሉ ተህየቱል መስጂድ። እነዚህን ሱና ሰላቶችስ ለማከናወን የግድ መቆም አለብን ወይስ የለብንም? አን ዓብድላህ ኢብኑ ዐምር ረዲየላሁ ዐንሁ ቃል ዓብዱላህ ኢብኑ ዐምር ሲናገር ምን ይላል? ሑዲቱ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንደዚህ ማለታቸው ተነገረኝ አለ። ምን አሉ? ሰላቱ ረጁሊ ቃዒደን ኒስፉ ሰላህ፣ ሰውየው ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው ከፈርድ ውጪ ማለት ነው የሰላቱን ግማሽ አጅር ነው የሚያገኘው። ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው የሰላቱን ግማሽ አጅር ያገኛል ማለታቸው ተነገረኝ። ቃል ምን አለ? ከዛ ዓብዱላህ ኢብኑ ዐምር ፈአተይቱሁ ወደ እሳቸው ዘንድ ስመጣ ፈወጀድቱሁ ዩሰሊ ጃሊሰን ቁጭ ብለው ሲሰግዱ አገኘኋቸው። መቼም አጅርን ንቀው ዝቅ አያረጉማ መልእክተኛው። የሰላቱ ግማሽ ያህል የሚቀንስ ከሆነ እንዴት ቁጭ ብለው ሲሰግዱ አየኋቸው ነው እንግዲህ የእሱ አግራሞት። የመጣው ጊዜ ቁጭ ብለው ሲሰግዱ አገኘኋቸውና ፈወضዕቱ የዲየ ዐላ ረእሲሂ እጄን በራሳቸው ላይ አሳረፍኩት። ፈቃለ ማ ለከ ያ ዓብደላህ ብኑ ዐምር፣ እሳቸውም ዓብደላህ ብኑ ዐምር ወይ ምን ሆንክ ሲሉኝ ቁልቱ አልኩኝ ሑዲቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም አነከ ቁልተ ሰላቱ ረጁሊ ቃዒደን ዐላ ኒስፊ ሰላህ፣ እርሶ አንድ ሰው ቆሞ መስገድ እየቻለ ቁጭ ብሎ ከሰገደ የሰላቱን ግማሽ አጀር ነው የሚያገኘው ማለቶት ተነገረኝ። ወአንተ ቱሰሊ ቃዒደን፣ እርሶ ግን ቁጭ ብለው ነው የሚሰግዱት፣ እንዴት ነው ይሄ ነገር ስላቸው ቃለ አጀል ነዓም፣ እንደዛ ማለቱን ብያለሁ። የኔ ቁጭ ብሎ መስገድ ከሆነ ደግሞ ግራ የገባ ወላኪኒ ለስቱ ከአሐድ ሚንኩ፣ እንደናንተ አይደለሁም። ቁጭ ብዬ የምሰግደውን ጌታዬ ቆሞ እንደ መስገድ ይቆጥርልኛል፣ የኔ ኻስ ነው ብሎ አስረዱት። ከዚህ ሐዲስ ምን ተረዳን ነው ጥያቄው። ቃለ ነወዊይ ረሒመሁላሁ ፊ ሸርሒ ሙስሊም፣ የኢማሙ ሙስሊምን ዘገባ ኢማሙ ነወዊ ረሒመሁላህ ሸርሕ ሲያደርጉ ምን አሉ? ማዕናሁ፣ ይሄ ማለት ማዕናው አነ ሰላተል ቃዒድ፣ ቁጭ ብሎ የሚሰግድ ሰው ፊሃ ኒስፉ ሰዋቢል ቃኢም፣ ቆሞ ለሚሰግድ ሰው ግማሽ አጅር ነው የሚያገኘው። ይሄ ማለት ፈየተደመኑ ሲሐተሃ ወኒቅሳኒ አጅሪሃ፣ አንድ ሰላቱ ሰሂህ መሆኑን ያሳየናል። ሰላቱ ባጢል ቢሆን ኖሮ አጅርን አያገኝም ነበር። ሁለት አጅሩ ግን ጎሏል በግማሽ የሚለውን እንረዳለን። ስለዚህ ወሃዘል ሐዲስ መሕሙሉን ዐላ ሰላቲ ነፍሊ፣ ሐዲሱ አጠቃላይ ቆሞ ቁጭ ብሎ የሚሰግድ ሰው የሚለው ሱና ሰላት በሚለው ነው ልንተረጉመው የሚገባው። ቃዒደን ቁጭ ብሎ የሚሰግድ መዐል ቁድረቲ ዐለል ቂያም፣ መቆምን ከመቻሉ ጋር ነው። ነገር ግን መቆምን ያልቻለ ሰው ሱናን በሚሰግድ ሰዓት ቁጭ ብሎ ቢሰግድ እስከተባለ ምንም አጅሩ አይቀንስበትም። ከመነሻው ያልቻለ ሰው ፈርድም ላይ ቢሆን ቁም ተብሎ አልታዘዘምና ነው። መቆምን እየቻለ ግን አንድ ሰው ሱና ሰላትን ቁጭ ብዬ ልስገድ ቢል ይችላል። ነገር ግን አጅሩ ምን ይሆናል? በግማሽ ይቀንሳል። ሀታ እሺ ከመቀመጥም አልፎ በቀኝ ጎኔ ተጋድሜ ልስገድ ካለስ ይችላል። አሁንም የሱን የሚያገኘውን የግማሹን ግማሽ ያጣል፣ ሩቡን ያገኛል እንደማለት ነው። ሰላቱ ግን ምንድነው? ሰሂህ ነው። ወደ ቂብላ ዞራችሁ በቀኝ ጎናችሁ ተጋድማችሁ ሁለት ረካዓተይን መስገድ ማለት ነው። ሰላቱንም አንዳንድ ጊዜ ለማየት መሞከሩ መልካም ነው፣ ሸሪዓው ከፈቀደልን ማለት ነው። ነገር ግን ይቻላል። ከእናታችን አይሻ ረዲየላሁ ዐንሃ እንደተላለፈው ምን ይላል? ማ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም አለች፣ የአላህ ነቢይን አይቻቸው አላቅም የቅረኡ ፊ ሸይእን ሚን ሰላት ሌይሊ ጃሊሰን፣ ከሌሊት ሰላት ቆመው ከሚያነቡት ከሚሰግዱት ቁጭ ብለው ሲሰግዱ አይቻቸውም አላቅም ነበር። ሐታ ኢዛ ከቢረ፣ እድሜያቸው የገፋ ጊዜ ግን ቀረአ ጃሊሰን፣ ቁጭ ብለው መቅራት ጀመሩ። ፈኢዛ በቂየ ዐለይሂ ሚነ ሱረቲ 30 أو 40 آية قام فقرأهن ثم ركع، ወደ ሩኩዕ ሊደርሱ ከሱራው ላይ 30 ወይም 40 አየት ሲቀራቸው ተነስተው ይቆሙና ቀርተው ሩኩዕ ያደርጋሉ አሉ። ሱብሃንአላህ። ገብቷችኋል ወንድሞች? ተረዳችሁ? የሌሊትን ሰላት ሱናን ሲሰግዱ መቆም አቅቷቸው የአላህ መልእክተኛ ቁጭ ብለው ነበር የሚሰግዱት።
ሩኩዕ አካባቢ ለመድረስ ቂራአቱን ቀርተው 30 ወይ 40 አየት ሲቀራቸው ይነሱና የቀረውን 30 ወይ 40 አየት ቀርተው ሩኩዕ ያደርጋሉ ነው። ቆመው የቀሩት 40 አየት ከሆነ ቁጭ ብለው ስንት ነበር የቀሩት? ተመልከቱ ምን ያህል ሰላታቸው ረጅም እንደነበር የመልእክተኛው። ዛሬ እኛ ቁጭ ብለን አይደለም ሙሉ እንኳን ቆመን ስገዱ ብንባል 10 አየት መቅራት ራሱ እንደ ብዙ ነው የምንቆጥረው። እሳቸው ግን 30 ወይ 40 አየት ሲቀራቸው ይቆሙና እሱን ቀርተው ሩኩዕ ያደርጋሉ። አንደኛ የእሳቸውን ያሰጋገድ ሁኔታ ትምህርት እናገኝበታለን። ትንሽ ረዘመ ብለን የምንንጫጫ ሰዎች በዒባዳ ላይ ማለት ነው 40 አየትን ቆመው እሱም በእድሜ መግፋት ምክንያት ነው የሰገዱት። ቁጭ ብለው የቀሩት ስንት አየት ነበር የሚለውን ነው የሚያሳየን። ሁለተኛ ምን ተማርን ከዚህ? ቃለ النووي رحمه الله في شرح مسلم صحيح مسلم شرح ባረጉበት ኢማሙ النووي ምን ይላሉ? فيه جواز الركعة الواحدة بعضها من قيام وبعضها من قعود አንድን ረክዓ ለሁለት ከፍሎ ሰውየው ከፊሉን ቆሞ ከፊሉን ቁጭ ብሎ ሊጀምረው ወይም ሊጨርሰው ቢል ይችላል የሚለውን ያሳየናል። አንተ ሱና ልትሰግድ ነው አላሁ አክበር ብለህ ቁጭ ብለህ ጀመርክ፣ ፋቲሃን ቀራህ፣ አሚን አልክ። ኢና አጠይና ስትደርስ ተነሳህና ቆመህ ኢና አጠይና ብለህ ቀራህ። አንድ ረክዓ ነው እንግዲህ። አንዱን ረክዓ ለሁለት ከፍለኸው የተወሰነውን ቁጭ ብለህ የተወሰነውን ቆሜ ልስገደው ብትል ከዚህ በመነሳት ይቻላል። ወይ ደግሞ ሁለቱን ረክዓ ሱና ሰላት አንዱን ቆመህ አንዱን ረክዓ ቁጭ ብዬ ወይ አንዱን ቁጭ ብለህ ቀጣዩን ቆሜ ሊጨርሰው ብትልም እንደሚቻል ያሳየናል። ግልጽ ነው። ተግባብተናል። ግራ እንዳንጋባ ወንድሞች ያንን ያሳየናል።